የምድሪቷ ጥያቄ በማወላዳ ሁኔታ ዘላቂ መፍትሄ እንዲያገኝ ከተፈለገ የክልል ፖለቲካና የብሔር ፖለቲካ ተወግዶ የአገር ፖለቲካ ብቻ ቢሆን ዘላቂ መፍትሄ ከመሆኑም ሌላ ለእድገት፣ ለህብረት፣ ለአንድነት እጅግ አስፈላጊ መሰረት ይሆናል ብዬ አምናለሁ። የክልል ፖለቲካ ለጤናማ አመራር የማይመች ለክፍፍል፣ ለጥላቻ፣ ለመለያያ ሆነ ተብሎ የተወጠነ እንጂ ለአገር አንድነትና እድገት በምንም አይነት ታሪክ ታስቦ የተደረገ አይደለም። በዚህ በ21ኛው ክፍለ ዘመን የዓለም ኢኮኖሚና አቅጣጫ ግሎባል እየሆነ በመጣበት በአሁኑ ጊዜ የኛ አካሄድ ዘመን የማስተናግደውን ኋላ ቀር አስተሳሰብ በመከተል ከዘመናት ድህነትና ከኋላ ቀርነት መላቀቅ እንደማንችል ግልጽ ነው። መሬት የእግዚአብሔር ናት። ለመጀመሪያው ሰው ለአዳም እንደተባለው እንድናበጃጃትና እንድንጠብቃት ኢትዮጵያ ለኢትዮጵያውያን ተመደበች እንጂ ኢትዮጵያውያን በጎሳ፣ በቋንቋ፣ በባህል ተለያይቶ አገሪን በመከፋፈል ይጣሉባትና ይገዳደሉባት ዘንድ የፈጣሪ ፈቃድ ፍጹም አልነበረም፣ አይደለምም። ፈጣሪ የሚያውቀን እንደ አንድ ሕዝብ ነው። እንደ ዛሬ በጎሳ ተለያይተን እየተጣላን ምድሪቷን የሲኦል እንድናደርጋት በፍጹም ሐሳቡ አልነበረም። እውነቱን እንነጋገር ከተባለ የክልል ፖለቲካ በምንም አይነት ኢትዮጵያን አንድ አደርጋትም፣ የህዝቡንም የእኩልነት ጥያቄ አይመልስም፣ የታሰበውን ሰላምና እርጋታ አይሰጣትም። ኢትዮጵያ ከክልል ፖለቲካ ነፃ ወጣ ለሁሉም መሆኗ እስኪረጋገጥ ድረስ የሚያገረሽ የጎሰኝነት በሽታ፣ የበላይነት ስሜት፣ የእኔነት ድንቁርና፣ የድንበር ግጭት በፍጹም እንደማይለቃት ከማንም የተሰወረ አይደለም። በዚህ በክልል ፖለቲካ በምድሪቷ በመቀጠል ተተኪውን ትውልድ ለራስ ምታት፣ ለግጭት፣ ለጦርነት፣ ለቂም በቀል ማድረግ ከኛ አይጠበቅብንም። አይናችን እያየ ውስጣችን እያወቀ የራሳችንን ድክመትና ውድቀት ለተተኪው ትውልድ ማውረስ አይገባንም። ህዝቤ ይህ ክፍፍል አስተሳሰብና አካሄድ ለጥቂቶች የእንጀራ መብያ ይመች እንደሆነ እንጂ ፍሬ ያለው ለአገር ጠቃሚ የሚሆን ስራ ይሰራበታል ብሎ ማሰብ ፍጹም የማይቻል ነው። አሁንም ይህ የክልል ፖለቲካ ከምድሪቷ ተወግዶ ልጆቻችን ጌታ በሰጣቸው የትምህርት የምርምር ችሎታ ያለምንም ገደብ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ሄደው ምንም አይነት ክልል ሳይከልላቸው፣ ባህልና ቋንቋ ሳያግዳቸው፣ የጎሳ ጥያቄ ሳይነሳባቸው አእምሮአቸውን በትምህርት በምርምር በማዳበር ለሀገሪቷ በረከት ይሆኑ ዘንድ ከአሁኑ መንገድ መከፈት አለበት። ልጆቻችን ከእርስ በርስ ቀርቶ ከውጭዎቹ፣ ከቻይናዎቹ፣ ከጃፓኖቹ፣ ከአውሮፓውያኑ ሆነ ከአሜሪካኖቹ ጋር እንዲወዳደሩ የጋራ መድረክ ማዘጋጀት ቴክኖሎጂውንና ጊዜው የሚጠይቀን ጉዳይ ነው እንጂ ሌላ ስላልሆነ በዚህ ማሰብ መዘጋጀት አለብን። ዛሬ ስለ ክልል የሚያወራ የሰለጠነና የተማረ ጤናማ ህዝብ በምድር ላይ የለም። ዛሬም በቴክኖሎጂ ጥሩ የተማሩ ልጆቻችን እንኳን ስለ ክልል ለማውራት ጊዜም ሆነ ፍላጎት የላቸውም። ለምን? ምክንያቱም እዚሁ በሀገራችን ሆነው ለውጭ ካምፓኒዎች የሚሰሩና በዶላር፣ በፓውንድ፣ በዩሮ የሚከፈላቸው እየበዙ ስላሉ ነው። እግዚአብሔርን እጅግ አድርገን እናመሰግናለን። የምድራችንንና የህዝባችንን ራዕይ ከዚህ ከመንደርና ከክልል ፖለቲካ ነፃ የወጣ ወደ 21ኛው ክፍለ ዘመን አሰራርና አኗኗር የሚያነጣጥር መሆን ይኖርበታል። ይህ ግን በስራ፣ በህግ፣ በአመራር እስኪረጋገጥ ድረስ የምድሪቷ ጉስቁልናና ግጭት፣ ድህነት በፍጹም መፍትሄ
የሚያገኝ አይደለም። ዛሬ ለሕዝባችን ሆነ ለልጆቿ ለወደፊት በአንድነት የመኖር የመስራት የመከበርና የመበልጸግ ዘመን እየመጣላት ነው። የኢትዮጵያ መንግስት ሆነ የኢትዮጵያ ፓርላማ ኢትዮጵያን ከክልል እስራት ነፃ የማውጣት ኃላፊነት አለባቸው። አደራ ብለን እንለምናቸዋለን። ሁላችን ማስተዋል የሚገባን ኢትዮጵያ በእውነት የምትታረቀውና ሰላም የሚኖራት የክልል ጭቅጭቅ ሲቀርና የምድሪቷ ኃይል ጉልበትና ራዕይ አንድ ሆኖ ህብረተሰቡ ለአንድ ዓላማ ሲሰለፍና ከልቡ ሲሰራ ነው። ኢትዮጵያን የሚያምርባት የምንከፋፍላት ሳትሆን የምንከባከባት የፈጣሪ ስጦታ እንደሆነች ስንረዳና ስንኖርላት ነው። በአንድነት ሆነን የምድሪቷን ጉስቁልና፣ ጥላቻ፣ ከንቱ ፉከራ ከድንቁርና አካሄድ መዋጀት ጊዜው አሁን ነው። እኛ ኢትዮጵያውያን በምንም አይነት ተአምር ለሌሎች ወንድሞቻችን ጠላት መሆን የለብንም። የኔ ክልል እየተባለ ማንም ኢትዮጵያዊ በሌላ መጠላት መሰደድ የለበትም። ይህ አሳፋሪ ነውና ውድ የኢትዮጵያ ሕዝብ ያለፈው የጨለማ የድንቁርና የጭቆና የስግብግብነት ዘመን በዚህ ላይ ያብቃ። እንዲሁም የመለያየት የቂም በቀል የጠበኞች ከነወሬው ከምድሪቷ ይወገድ። የጥል የንቀት የክፋት የቂም በቀል ጦርነትን ያብቃ። የዋው ሕዝብ አይሰቃይ፣ አይራብ፣ አይንከራተት፣ አይሰደድ፣ አይፈናቀል፣ አይዘረፍ። ሰላምና ብልጽግና በታማኝነት በግልጽነት በመያያዝ በትጋት በስራ በመቀባበል በመደጋገፍ የሚመጣ እንጂ ወረኞች ቁጭ ብለው በሚያራግቡት ቅዠት አይደለም። ለመሆኑ የእኛን የኢትዮጵያውያንን ሆነ የሰብአዊ ፍጥረት ችግር እንዴት እንረዳለን? መፍትሄውስ ምን ይሆናል እንላለን? ሰው ኃጢአት ሰርቶ ከፈጣሪው ከተለየ በኋላ በእግዚአብሔር ምሪት ሳይሆን በራሱ መንገድ በራሱ ምርጫ በራሱ ስህተት መጓዝ ጀመረ። ነገር ግን ሰውን የፈጠረና እጅግ የሚወደው እግዚአብሔር ወደ ገዛ ሐሳቡና መንገዱ ይመልሰው ዘንድ አንድያ ልጁን የመመለሻ መንገድ አድርጎ ወደ ዓለም ላከው። ጌታ ኢየሱስ ክርስቶስ ወደ ምድር የመምጣቱ ጉዳይ የሰው ሳይሆን የእግዚአብሔር ምርጫ ነው። እርሱ መጥቶ እኔ መንገድ፣ እውነት፣ ሕይወትም ነኝ አለ። ምን ማለቱ ነው? ልብ አድርጉ። ምን ማለቱ ነው? መንገዱን ያየ እውነቱን የሚያውቅ ሕይወትን የሚሰጥ እርሱ ብቻ መሆኑን ማረጋገጡ ነው። መንገዱን ያየ እውነቱን የሚያውቅ ሕይወትን የሚሰጥ እርሱ ብቻ መሆኑን ማረጋገጡ ነው። ልብናል። ስለሆነም ጌታ ኢየሱስ ክርስቶስን መምረጥ፣ መስማት፣ መታዘዝ፣ መከተል፣ እግዚአብሔርን መከተል ወደ ጤናማ ሕይወትና መንገድ መመለስ ነው። ነገር ግን እርሱ የማንሰማ ከሆነና በራሳችን ምርጫ የምንሄድ ከሆነ ነገር ሁሉ እንደ ዛሬው ግራ የሚያጋባ የሚያስጨንቅ ትርምዝምዙ የወጣ የሚያበጣብጥ እንደሆነ ይቀጥላል ማለት ነው። ሆኖም ያለንበት ሁኔታ 100% እንዲለወጥ በእውነት በሁሉ ነገራችን ለመፈወስ ከፈለግ በአማራ፣ በኦሮሞ፣ በትግራይ መንገድ ሳይሆን እርቅ፣ ሰላም፣ ህብረት፣ መያያዝ በእግዚአብሔር መንገድ መምጣት ይኖርበታል። አሁንም የኢትዮጵያ ሕዝብ በራሱ መንገድ ሳይሆን በእግዚአብሔር መንገድ መታረቅ፣ ይቅር መባባልና መፈታት አለበት። ያለበለዚያ ነገራችን ከጨለማ ወደ ጨለማ፣ ከመርዶ ወደ መርዶ፣ ከጦርነት ወደ ጦርነት፣ ከግጭት ወደ ግጭት፣ ከሰቆቃ ወደ ሰቆቃ፣ ከቁጣ ወደ ቁጣ ሆኖ ይቀጥላል ማለት ነው። ያለበለዚያ የብዙዎች ጥረት በማወቅ ሆነ ባለማወቅ ነገሩን እያከበዱ እርቅና ሰላም እንዳይቻል መፍትሄ ከመፈለግ መንገዱን እያጣበቡ የታሰበው እርቅና አንድነት እንዳይቻል ምክንያት ሆኖ ይቀጥላል። ውድ የኢትዮጵያ ሕዝብ በእውነት በእግዚአብሔርና በቃሉ የምናምን ከሆነና ፍጹም ፈውስ ከፈለግ እርሱ ስለ መንግሥት፣ ስለ ሥልጣን፣ ስለ አመራር፣ ስለ ዜጎች ኃላፊነት የሰጠው መምሪያ አጥብቀን ማንበብ፣ መረዳት፣ መታዘዝ አለብን። እርሱ በዘላለማዊ ፈቃዱና ዕውቀቱ የሰጠው መመሪያ የማንቀበል ከሆነ በየጊዜው ስለሚደርስብን ጉዳት፣ መከራ፣ ሰቆቃ፣ ሐዘን፣ ማጉረምረም ዋጋ የለውም።